ምንድነው ይሄ? ዘንጫለሁ። የፋዘር ለብሰህ ትመጣለህ እንዴ? ምን ማለት ነው? ዘነጥኩም እንዴ? ነይ ችጋራ 300 ብር ሱፍ ችጋራ ቤቱን የወጣበትን ቤት ተመልከተው። ይኸው ተመልከተው፣ ተመልከተው። ይኸው የቤቱን ቤት ተመልከተው። ይኸው ለ25 እየኖራችሁ በአንድ ብር ግቢ ያስተፋሽ ታወራለህ። ይኸው ያልኩህ ተመልከተው። ባክ እሺ፣ አሁን ቀይሮ እኔ በእኔ ልብስ እንቀያየራለን፣ አብረን እንሄዳለን። እሺ ሁሉዬና በቃ ወስደው መጠቅፍ አድርጋት። እንዴ ምንድነው? እኔ ነኝ እሱ አይደለም፣ እኔ ነኝ። እኔ እኮ ያመኛል፣ እብድ ነኝ። እሱ ይቻልሻል። ከማይለካ አብረን እንኖራለን። እሺ እንዴ ልብሴን እኔ እኮ ነው እኔ ያረኩት። እኔ ልብስ እኮ ነው የነበርኩ እኮ ቀይሮኝ እኮ ነው። ራቁት ነው ቢሆን በጣም ነው የምወድቅ። ራቁት ነው አይደለም ማልሃኒ ማይ ቤቢ በቃ ንገራት እንጂ አንተ። በቃ ምን እኔ ላንተ ብዬ አበድኩልህ። ስንት ነገር ሆንኩ። ልጅቷ ግን ኦልሬዲ በእኔ ፍቅር ተጋድማለች። ሲጀመር አምሮብኝ ነበር። አውቀ ነው ያልከኝ ልብስ። በቃ ለካ እንዋደዳለን፣ እንጋባለን። እኔ አላውቅም ነበር እኮ ለካ በጣም ነው የምንፋቀረው። እወዳለሁ ጓዴ በሰፈር መሬቱን ስረግጡት እንደዚህ አይነት ስሜት ነው የሚሰማችሁ? ግን ፀሐዩንም አልቻልኩትም። እንደ አንቺ ትምህርት ቤት እንኳን ስትሄጂ መሬት ረግጠሽ አታውቂም እንዴ? ዳድ በመኪና ስለሚያደርሰን ጭራሽ ነክቼውም አላውቅም እኮ። ፍቅረኛሞች ፊልም ላይ እንደዚህ ወክ ሲያደርጉ ምናምን ሳይ በጣም ነበር ማድረግ የምመኘው። አሁን ግን አስተክቻለሁ። ውለቴ ያለብሻል። አዎ ትከፍያታለሽ። እንደዚህ ፈቃ እት በጻት አንገላታታላ ገብተህ ታታረግ ምን እሺ ላውሮ ሊናስ ካንተና ስትነክ ነበር። ካፌ አምልጡኝ ምንድነው ያረጋች በሳሳለ እንዴ? ኧረ አስደርሰን ሙሱ ጋር ጸብጸብሽ ፍቅር ይሄ ምን እሺ ፍቅር እና ታዲያ እዚህ ጋር ምንድነው የምትሰራው? ሲጀመር ፊትህም ለመናቀፍ አይሆንም ማለት። ኧረ አይሆንም። ሄዳ ቀጥ ብዬ ሄዳለሁ። አሁን ነው የምሄደው። ወይኔ ያወቀ ኧረ አልመጣም። ኧረ ኩላሊቴን ልትወጣ የቤልሽ ነኝ ብለህ ኧረ ዞር በይ። አታቱስልም እንዴ? ትንሽ ጊዜ ስጠኝ ነው ስለባታ ሹሩ ነው የምትላት። በቃ ትንሽ ጊዜ ስጠኝ አልኩህ አይደል? ኧረ ፍቅረኞች መጡ። አንድ ላይ ነው እንደቀጠርካቸው። አንተ ጉማሬ፣ አንተም ሰው ነህ ከኔ ላይ ትደርባለህ። ቆይ በርሜ እንደተጫወትኩ ማትቀራትም። እሺ እዚህ ሴት አያቴ ጥርሷ ወለቀ ወንድ አያቴ መሽናት አቃተው እያልክ የተቀበልከኝ አርቄ ነው እሺ የምቀበልህ እወድ ነበር እኔ አይደለ? አንተማ ሀገር ያወቀ አሰራር ደግሞ ቤተሰቦች ምን አስነክቶሽ ነው ታዩ እያሉኝ አልሰማ ብዬ ይሄ ዳይኖሰር ፊት ምንድነው? አንቺ ጉማሬ፣ አንቺ ዳይኖሰር። ይሄ ልጅ ሰውነቱን ልልታችሁ በቸረቸረ ምስጋና እንጂ ስድብ ይገባዋል እንዴ? ሌሎችም ደግሞ እኮ እንደናንተ የሚወጡ እዚህ ጋር ምን አሚልት የሚጠይቁን እኛ እናቀም እኮ አያችሁ ነገር ችለን እኮ ነው እዚህ ጋር አይደል? አይ በእናትሽ አንዴ አልጠገብኩም። ድጋሚ ነገር ይልቃሽ አሁንም ቢሆን ወድካለሁ። እሺ የፈለገ ግን አንተ ናቸው መኖር አልችልም። እሺ እኔም እኮ አልችልም። እያሳደድኩ ወድካለሁ። ግን አሁን እሷ ደስ እንዲል አንዴ ስጠብቅሽ አሳዳት ነክሽ ደውልልኝ። ዞር በላት ተከታተለኝ። በእናትህ ምን ልብላ ቢገብቸው ምን ልብላ? ወጥ ሰርተህ ቡና አፍልተህ ጠብቀኛል አልኩህ። ጭራሽ ደግሞ በአበሻ ቀሚስ ነው ወጥ ቤት የምትጎዳጎደው። እንዴ በአበሻ ቀሚስ አይደል እንዴ ቡና የሚፈለው? ያስተማርሽኝ ከልጅነት ጀምሮ አንቺ አይደልሽ በአበሻ ቀሚስ ቡና አፍላለሽ? ደግሞ ቡና የገዛችሁ ነው የት ሄጄ ነው የማፈለው? ቡናውንማ ከዛች ጎረቤት ሰራተኛ ጋር እየሰጠክ ምን እንዳለ ማዲ ለሳይ ተላከም ለጻታ ያረ ጉልበቴ ከበላሽ ማለት እንደዚህ ቅርብሽ ነኝ። አታለቃቅስ። እሺ ባለፈውም እዛ አሮጊት ናት መታ ለምናኝ ነው። እሺ በቃሽ። የፈለገውን እናቴን እንድትናገር አትፈቅድልሽ። የፈለገውን የቤተሰቦችን ክብር እንድትናገር አትፈቅድልሽ። አንድ ነገር ፍቅርና ትዳር በሚሽፈት እንደ ዘበኛም እንደ ባለም እንደ ሚስትም እንደ ሞግዚትም ሆኜ እኖራለሁ። አሁን ግን ይበቃኝ። እሺ የፍቅር ቲክቶክ ተጎልተህ ታያለህ። ሸምድደህልኛል ደግሞ አይደል? አምጣ መንጃ ፈቃዱን አምጣ። ቶሎ በል ቀሚሱንም አውልቅ። ቶሎ በል ተሰማሽ ብዬሽ እኮ ምንም ወደዛ ሌላ ሰው ይቅርታ አድርጊልኝ በእናትሽ። ወደዛ ሄድልኝ። ይኸው አምጣ ቀሚሱን አውልቅ። በለሽ ኖርማል ወደ እናቴ ብትመለሳለሁ። ኖርማል አበሻው ያገለገልኩበት አምጣው አሳይንሽን ስላበላሸውብሽ በጣም ይቅርታሽ። የት ነው የምትማሪው? እኔ ቋራ ነው የምማረው። ቋራ ሰምቼ አላውቅም። እኔ ክርስ ነው የምማረው። አይሻልክም? ወድች አሳይንሽን ትምህርት ቤት ሰርቼ ላምጣልሽ? አረ ዘበኛው አደገኛ ነው በእናትህ። ባለፈው ስንፎርፍ ራሱ ጓደኛዬን ወገቧን ብሏት ማለት እስካሁን ወጌሻ ቤት ናት ያለች። ያለሽ እንዴ ምትፎርፊ ግን አትመስልም። አዎ ሁሉም ሰው ነው የሚለኝ። ባለፈው ራሱ እስር ቤት ገብቼ በቃ ሰው ለፊትሽ የእስር ቤት አይመስልም እያሉኝ ነበር። እስር ቤት? አዎ። ለማንኛውም እኔ ልምነደስ። አረ ስልክን ስጠኝ እንጂ አባ 09 ያን 09 ነው። ቃፎን አውጣው እየተባልክ አይደል እንዴ? ቃፎን አውጣው እያለች አይደል? አታውጣውም እንዴ ቃፎን? አንተ ኧረ አባ ምን ቦካራ ናችሁ? እኔ ምን መጥ አውጣው ስልኩን በቃ ያረዳል። ለፈጥ ያውጣው አንተ ቃፎን። እኔን ብሎ ጠባሽ ሮማንቲክ ሰርች ይስታካል። ቋራ ስትለኝ ደግሞ ማመን ነበረብኝ። ቋራ ገደ
ስላወቅሽ በጣም ደስ ብሎኛል። ግን እጅሽ ምን ሆነሽ ነው? ማታ ስፍራ አርሴማን ያዟት ምናምን ሲባል ነበር። ይችላል አርሴ ይችላል ነበር ሲባል አርሴማ አርሰናል ነው እንዲያሉት። ዘፈንሽ ጠርሽ ደስ ይላል። ጎቤ ሆነ እኮ ማታ እንዳሞታናችሁ እኮ የምትለሽ እኮ አልመሰለኝም። ኧረ አንቺ ታውቂዋለሽ ነው? ኧረ የሰፈር ልጆች 5-10 ሲሰጣችሁ ጓደኛ ሊያረጉክ ነው የሚፈልጉት። ደግሞ ፍሪኬና መጣሻተ ከሸበሸቤል ታሰቃያት ነው። ለማንኛውም ይመች ጎብዬ አጭ ቀበሮ አፈችም አራት አስጠጪም በዳት ራስሽ ፍሽ ባክሽ። እኔ ለዱነግ ትጮቻለሽ እንዴ? በዱነግነት 16 ዓመት ሳሳልፍ የዱር ያይቻላል ና ወንድ ኮንክ ቆማ አናግረኝ። ያለ ወትሮ ፍቅር ብጮት ልትመክረኝ አንተ ሰፈርና ቃል ቂጤን ነው ሞጋለሽ አገኛለሁ። ደግሞ አንተ ያስጠጣኝሽ ሰው የለም እንዴ? ወይኔ ቆንጆ ወይ ምን ፈለግሽ? አሪፍ ጤፍ ፈልጌ ነበር። ጤፍ አለ ግን እዚህ እና ግዝ ነፍጭ እያሉ የማይሆን ቦታ የሚነኩ ሴተኞች አሉ። ከነሱ ተደረገ እኔም ብቻ በርበሬ አለና ሽሮን ፈጫለን ተሸካሚ ነው የፈለግሽ ሆነ ያለው 10 ኩንታል ብቻዬን ነው የምሸከመው። ቅጥር ስሜ ራሱ አስይዙ ነው የሚሉኝ። ማን አይዙ ወደዚህ ታስይዙ የሮታቴ አንቺ ቅርብ ሰዓት እኮ የሽሮን መንበር የሚፈጨው አሁን ጤፍ ፈጭ ያደረጉት በቃ ይኸው ይሄ ማለት አሁን የሆነ ኳሏ የሚያመር ሴት መጣች። እሷን ነው ሳይ ኩንታል ተደርምሶበት ጎትቶ ነው የወጣው። ሞቶ ነበር እኮ አራቷ ደባሪ መዝገብ ተርፍ ያለው እኔ የምልሽ አሁን ይኸውልሽ እኔም ብትወጪኛው ማለት ጣሻው ውስጥ ጂም ገብቼ ምናምን በቃ ማታ ነው የምመለስ። ጂም የምትለው እዚህ የምትሸከመው ነው ያው አይደል እንዴ? እኔ ምን አለቃ ደውሎ አሁን ጤጣቱን ጤፍ ቶሎ ፍጩት አሁን አትቆይ በእናትሽ በቃ እሺ ባለቤት እሺ ምን አለቃ የሚለውን እኮ ምን እኮ ነው ስልጣናችን እኮ አንዴ እንት እኮ ዝም ብለን እሱ በቃ አንዳንዴ እናግዘዋለን። ባለፈው ያስረግዝካት ልጅ መጣ ነበር ጠዋት እዚህ ጋር እያለቀሰች ነበር። በእናትህ እርዳት ሙዝ ገዝቼላታለሁ እኔ ልጅ አሉ ደግሞ እሱ ኧረ በእናትህ ሂድ። ይሄ ምን ይኸውልሽ እኔ አሁን እኔና አንቺ ብንጋባ ከደሞዜ ባሻገር እዚህ ጤፍ እየሰራኩ ምናምን እየለ መጫል ለቤት አዎ። ለማንኛውም የአቶ ዳንኤል ሚስት ነኝ። ምን አቶ ዳንኤል ያለቃችን እናንተ ላያችሁ ነው የመጣሁት። እንደዚህ ነው ናጉሪ ሰምቲ ናጉሪ ሲቪልሽ ምንድን ነው የአቶ ዳንኤል ሚስት ነኝ ያለቃችን እኮ ይኸውልሽ እሱ ነው እኔ 5 ልጆች አባት ነኝ። ምንም ላብላቸው መረባክሽ ባክሽ ነው የምናወራው። አይደለም እኔ እኮ ቅድም ጤፍ ተደርምሶብኝ አካሌ ምን ነው ማሽኑ ውስጥ በገባው ዛሬ ማሽን ባበላኝ ዛሬ ተቆያልኩ ሴት ምናምን አይዞሽ ተሸካሚ ነኝ። ለምንድን ነው አንቺ የተለየ እንክብካቤ የማያደርግልሽ እንዴ? እኔ ፊቴን ከልልኝ አንቺ ላይ ከልልሽም ለምንድን ነው እኩል ሰፖርት የማያደርገን? አይኔን ሲል ያይሽ እኮ ነው ሰውዬው እኮ ያየሁት እኮ ነው። አዋለቀ ሁለቱን መግቻቸዋለሁ። አጠገብ ላጠገብ ነው ያሰርኳቸው። እሷ ስታዩ እንደደነገጥ ይሄ ደግሞ አስቀያሚው ልጅ በፊት አልሸፍኛለሁ። ለምንድን ነው እኩል ሰፖርት የማያደርገን? አትበል ያልካት ነው አጋዘን ፊት ምንድን ነው እንዴ? ምንድን ነው እኩል ማትከባከበን? እኩል ገንዘብ አይደል እንደሚወጣብን እሳሴ ስለሆነች ነው። ለምንድን ነው እሷን እውነቱን እየነገረች ነበር። የኔ አባት ግቦኛ ነው ለዛ ነው ያሰሩኝ እያለች ነው። አንቺ እውነቱን አትናገሪ። እሱ ነው እናስለብታችን ነው ነግሯል። ፈለጋችሁትን አውራ በማላውቀው ነገር ነው የታገትኩት። ኧረ እባክህ ወንድሜ ልቀቀኝ። ዳቦ ልገዛ እኮ እየሄድኩ አፋፍሰው ከእሷ እኮ ነው ያስገቡኝ። ማውቀው ነገር የለም እኮ ያንተ ምን ነው የምትለው? ቆይ ቤተሰቦቼ ሻፍልተው የኔን ዳቦ ነው እየጠበቁ ያሉት። እባክህ ልድረስላቸው፣ ልቀቀኝ ወንድሜ እባክህ። እኮ ምንድን ነው የምትለኝ? እሺ ቆይ በቃ የፌስታል አውጣልኝ። ደህና ፊት እንዳሉ ሰው ቅድም ጀምሮ አውጣልኝ። ሰላም ናቸው? ኧረ ደግሞ ምክምኪላ አላርግላት። ኧረ በእናትሽ ምንድን ነው የምትለው? ቆይ አንተ በቃ በነካጅ ልቀቀኝ። ዳቦ ላደርስላቸው። በጣም ተቀለለ። እኔ የምለው አጎቷ በጣም እየበላ ነው። አስወጣልኝ። ጀመሩ እኮ ምግብ አልቋል። ያመናል በለው። ምግብ አልቋል። አዎ ምን ማለት ነው? ማለት ወጣለ እንዴ? ወጥ ወጥ እኮ ነው የሰራው። ቀይና አልጫ ሰው ሰርገና ለቅሶ ቤት ነው የመጣው እያለ አልነበር እንዴ? ያመናል በል በእናትህ 200 ብር አብድረኝና በቃ ከሸምሱ ሱቅ እንጀራ ገዛ። ከዛ ምስሩን ወከለሱበትና በቃ በእናትህ አንተ ያለ እንጀራ ተዳደ ወጥ የለም ምንም የለም። ጥርቅርቅ አድርጎ ነው የበላው የተቻጎት። ጀመረ እንዴ? ወንድም የበሬ ቁርጥ ይቷል። ቤት በኩል የበሬ ቁርጥ በዚህ ጋር በዚህ በኩል ማዘር ልልፍስ ያመናል። አንቺ ሳላግልሽም እንዴ? ምን ማለት ነው? አጎቴ ተዋቲውም እንዴ? ሰውነት በቀን አያ ጊዜ ይበላል። ሊበላል እንዴ? ተሰራው ሲጀመር እና ሰው ይሰሩ የሷበት እኮ ከንፈር ደርቁ ጥግ ጋር ቁጭ ብሏል። አልበላም። እናቱ አልበላችም። አይ ደብርሽ አጎቴ ጣራ ላይ ፀሐይ መቷል። እዚህ መቶኛል። ምግቡ ላይ አተራምሳል። ኧረ ያስጠላል። ጀምር ሰርግ ቢቀርብሻል። ና ሂድ። ና ወልታበት ነው የምትሄደው። ሰርጉ አጎትሽ እንዳለ ምግቡን ጨረሰው። ቢያንስ ሂጂ አሴ ልብላ እንጂ